ሚያዝያ 21 ቀን 2018 ዓመተ ምህረት ማምሻውን የተሰማው ዜና እጅጉን ልብ ይሰብራል። ቲክቶክ ላይ በጣም ብዙ ሺህ ተከታይ ያላት በሳቅ በጨዋታ በቅብጥቷ የምትታወቀው ፌስቡክም ላይ እንደዛው ብዙዎች የሚከተሏት የሚያደንቋት ይህች ወጣቷ ቲክቶከር ምንና እንዴት እንደገጠማት ባልታወቀ መልኩ ልብ በሚሰብርና አሳዛኝ በሆነ መልኩ የመጨረሻ ቪዲዮዋን ሰርታ ከዚህ ዓለም ድካም ተሰናብታለች። የመጨረሻ ቪዲዮዋንም ስትሰራ ምን እንደገጠማት ለምን ይህንን እንደወሰነች ተናግራለች። ምንድነው የገጠማት? ብዙዎችን ልብ የሰበረ ጉዳይ ሆኗል። ቲክቶክ መንደር ከ843,000 በላይ ተከታዮች አሏት። ፌስቡክ ላይ ደግሞ ከ298,000 በላይ ሰዎችም ይከተሏታል። የየዕለት ኑሮዋን ቀልዷንና ውሎ አዳሯን በሙሉ ይከታተሉላታል። ፈገግታዋ ልዩ ነው። ሳቂታ ነች፣ ተቀብጣለች። ከባሏ ጋር ያላቸው ነገር ደግሞ እየተለየ ነው። ታዲያ ይህቺ የዛ መንደር ድምቀት የሆነች ሰው ዛሬ ምን ገጠማት? ከ7 ሰዓታት በፊት ስለገጠማት ነገር የመጨረሻዎቹን ቪዲዮዎቿን ጭና ከዚህ ዓለም ድካም አርፋለች። ይህ ምንድነው? በተለይ ወዳጆቿን፣ ጓደኞቿንና ዘመድ አዝማዶቿን ልባቸውን የሰበረ ጉዳይ ነው። ለወትሮው ስትስቅ ስትጫወት የምትታወቀው ቦኒ ምን ገጠማት? ለዓመታት በልቧ የደበቀችው ሚስጥር ምንድነው? ለዛሬስ ያበቃት ነገር ምንድነው? ይህንን የመጨረሻ ቪዲዮ ብላ በሰራቻቸው 2 ቪዲዮዎች ላይ ለዚህ ያበቋትን ነገሮች ተናግራለች። ደግሞም በሕይወቷ ውስጥ ይህ የመጨረሻ ያለችው ቀን እንደሚመጣም በግልጽ አብራርታለች። በተለያዩ ቪዲዮዎቿ ላይ የምትቀልደው ወጣቷ ባሏም ሕይወትን እንዴት አድርጎ ይቀጥል ይሆን እያሉ ብዙዎች ለርሱም እያዘኑ ይገኛሉ። ቦኒ የተባለችው ይህች እህታችን ዛሬ ከሰዓታት በፊት ራሷን ማጥፋቷን ሰምተናል። እጅግ በጣም ያሳዝናል፣ ልብ ይሰብራል። ለወዳጅ ዘመዶቿ፣ ለጓደኞቿ በጠቅላላ ከወዲሁ መጽናናትን እመኛለሁ። እህታችን የበደልኳችሁ፣ ያስቀየምኳችሁ፣ ያሳዘንኳችሁ ካላችሁ ይቅር በሉኝ። እናንተም ደግሞ የበደላችሁኝ፣ ያስከፋችሁኝ፣ ያስቀየማችሁኝን በጠቅላላ ይቅር ብያችኋለሁ። ዛሬ የእረፍቴ ቀን ነው። በምድር ላይ ግን እንድቆይ የሚያደርገኝ ምንም አይነት ተስፋ የለም። ልረፍ፣ ቻው ብላችሁ ሄዳለች። እጅግ በጣም ያሳዝናል። አዝናለሁ በጣም። በነገራችን ላይ አንዳንድ መረጃዎች እየወጡ ነው። እህታችን ሶሻል ሚዲያ ላይ ተጽዕኖ ፈጣሪ መሆኗን ታውቃላችሁ። በቲክታክ ኦልሞስት 900,000 ተከታይ አፍርታለች። ኦልሞስት 1 ሚሊዮን እየተቃረበ ያለ። በፌስቡክ ደግሞ ከ300 አካባቢ 300,000 የሚደርስ ተከታይ አላት እና ተጽዕኖ ፈጣሪ ነች። እና እንደዛ ሲሆን በምታራምደው ሀሳብ ይመስለኛል ብዙዎች ተቃውሞ፣ ስድብ፣ ትችት፣ የተለያየ ነገር ጥላቻ ታስተናግድ እንደነበረ ነው መረጃዎች እየወጡ ያሉት። እና አንዳንድ ሰዎች አሉ እዚህ ጋር ስታዩዋቸው ለብሰው ሲዘንጡ፣ ሲጨፍሩ፣ እስክስታ ሲሉ ምናምን ሲመክሩ ታዩዋቸዋላችሁ። ዩዘር የሚል ደግሞ 50 አካውንት ከፍተዋል። ተሳድበው ይሮጣሉ። ልክ በህፃንነት እንዲበራ አንኳኩቶ እንደሚሮጥ ህፃን ልጅ ማለት ነው። ባለቤቱ ወጥቶ ሲከፍት ሰው የለም። እና ዩዘር ማለት ለኔ እንደዛ ናቸው። በቃ የሆነ ስድብ ብትናርጎ ይሮጣል። ምንድነው ችግራቸው ካላችሁ በራስ መተማመን የላቸውም፣ ፈሪዎች ናቸው። በምስላቸው መተው ፕሮፋይል አርገው ሐሳብን በሐሳብ መሞገት አይችሉም። እንደማይችሏችሁ ያውቃሉ። እናንተን ማሸነፍ በሐሳብ ብልጫ እናንተን ማሸነፍ አይችሉም። ስለዚህ ያላቸው አማራጭ ምንድነው? ተሳድቦ መሮጥ። ዩዘር በሚል ስም ይገደል ትገደል። የሚያስቀው ነገር ደግሞ እሱ ራሱ 1000 ላይክ ማግኘቱስ እና እንደዚህ አይነት ትንሽ በአለም ደረጃ በፐርሰንቴጅ ቢታይ አብላጫውን ቁጥር የምንወስድ ይመስለኛል ተሳድቦ በመሮጥ። እና ያ ደግሞ ቆም ብላችሁ አስቡ። ያን የምታደርጉ ሰዎች ራሳችሁን ታውቃላችሁ። ቆም ብላችሁ አስቡ። ከልጅነት ያመጣችሁ ትራማ ሊሆን ይችላል። እየተሰደባችሁ፣ እየተገፋችሁ፣ ሰፈር ውስጥ እየተመታችሁ፣ አክስት አጎትህ ከመንገድ መጥቶ ሮጠ ልታቅፈው ስትል ዞር በል ተብላችሁ ሊሆን ይችላል። እናንተ ቆም ብላችሁ ከዚህ ነገር እንዴት ነው መውጣው፣ እንዴት ነው ምናምን ብላችሁ አስቡ። እና ጥላቻን አናስፋፋ ለማለት ፈልጌ ነው። ፍቅር ያሸንፋል። ሰው በውስጡ ያለውን ነው የሚሰጠው። ያለህን ነው የምትሰጠው። እና ያለህ ምንድነው? ፍቅር ነው ያለህ? ጥላቻ ነው ያለህ? ፖዚቲቭ ነገር ነው ያለህ? ምንድነው ያለህ? ተንኮል ነው ያለህ? ክፋት ነው ያለህ? ያለህን ነው የምትሰጠው። እኔ ለምሳሌ ሶሻል ሚዲያ ላይ ቆይቻለሁ። እኔ ብታጨበጭብ ባታጨበጭብ፣ ብታሞግሰኝ ባታሞግሰኝ፣ ወተበተች ባትተች አይ ዶንት ኬር። እኔ የራሴን ነገር ነው የማደርገው። ስሜም ጆሲ እንደራሴ ነው የሚለውና
ቆይቻለሁ። ስለዚህ ችግር የለብኝ። ግን አዳዲስ ሰዎች አሉ የሚመጡ እና እነሱ ገና ብቅ ሲሉ አናታቸውን እያላችሁ ዲስከሬጅ አታርጓቸው፣ እንዳይራመዱ አታርጓቸው፣ ጥሩ ነገር ይዘው እንዳይመጡ አታርጓቸው። አንድ ጠመም ያለን ነገር የምታቀኑት ሀሳብ በሀሳብ ስታሸንፉ፣ ፍቅር ስትሰጡ በእውነት ነው የምላችሁ የማይቃና ነገር የለም። ይህን ስላችሁ እህታችን ለምሳሌ በዚህ ጉዳይ ላይ ሙሉ በሙሉ በእናንተ ትችትና ስድብ ነቀፌታ ነው ይሄን ያደረገችው እያልኳችሁ አይደለም። ነገር ግን ሰው ተስፋ ቆርጦ በተለያየ ቻሌንጅ ውጣ ውረድ እያለፈ እናንተ ስትጨመሩበት ሞር ችግር ትፈጥራላችሁ ለማለት ብዬ ነው። ነገር ግን በተቃራኒው ደግሞ እየጠፋ ያለን ተስፋ፣ የሰው ልጅ በተስፋ ነው የሚኖረው፣ እየጠፋ ያለን ተስፋ በፍቅር በማበረታታት እንደገና እንዲያቆጠቁ ተስፋው እንዲለመልም ማድረግ ይቻላል ብዬ ነው። እና የሚገርመው ነገር እሷ ግን አሸንፋን ሞታለች። የበደላችሁኝን በጠቅላላ ይቅር ብያችኋለሁ፣ እኔም ከበደልኳችሁ ካስቀየምኳችሁ ይቅር በሉኝ ብላ ነው ሄደችው። ላቴና አንጀቴን በልታኛለች። በእውነት አዝኛለሁ፣ ልቤ ተሰብሯል። እግዚአብሔር ለቤተሰቦቿ መጽናናት ይስጥ። ጠበቃ ሰብለ አሰፋ፣ ጠበቃ ሄኖክ። ሰዎችን የሚሳደቡ ሰዎች አንዲት አካውንት ሲከፍቱ በስልክ ቁጥር በኢሜል አድራሻ ነው የሚከፍቱት፣ በባዶ አይከፈትም። ይሄን በቴክኖሎጂ ማግኘት ይቻላል። ስለዚህ ከኦሮሚያ ፖሊስ ጋር ተስማምታችሁ እቺን ብላቴና ቡሊ ሲያረጓት የነበሩ ሲሰድቧት የነበሩ ሰዎች ለህግ መቅረብ አለባቸው። ሞራሊ ሜንታሊ ነው ልጅቷን የጎዷት። እቺ ወጣት ናት። ከሊስትሮነት ህይወት ተነስታ ህይወቷን አሻሽላ መልካም ምሳሌ ሆና የወጣችን ብላቴና አረዷት፣ ገደሏት። እነዚህ ሰዎች መውጣት መቻል አለባቸው። እስከ መቼ ነው ሰው መልካም ነገር የማያመሰግነው? ሰው በመብቱ መልካም ነገር ማመስገን ሲጀምር እነዚህ አይነት የጨለማ ልጆች እየወጡ መሳደብ፣ መራገም፣ ክፉ ነገር መጻፍ፣ ሞራል መንካት እስከ መቼ? እኔ ትውልዱ እንዲማር ነው እየወጣሁ የምናገረው። ትውልዱ እኔ የነካኝ ድንጋይ እንዳይነካው ነው እየወጣሁ ማጽናት። ስለዚህ እግዚአብሔር ደግሞ በዙፋኑ አለ። ለሁላችሁም እንደየስራችሁ ይከፍላችኋል። ገላትያ ላይ ተጽፏል። ሟርት፣ ጠብ፣ ጭቅጭቅ፣ ክፋት፣ አመጻ፣ ተንኮል ሁሉ የዘላለም ህይወት የለው። ይሄንን እወቁ። እግዚአብሔር ብድራታችሁን ይከፍላል። ለቤተሰቦቿ መጽናናትን እጸልያለሁ። ነገር ግን ሰብለ አሰፋና ሄኖክ ወጣችሁ መልስ ስጡ። ማንም እየተነሳ የማንንም ፎቶ የማንንም ስም እያነሳ መሳደብ ይችላል ወይ? ይሄ ሀገር ደህና ነገር አይወድለትም እንዴ? እርግማን፣ ሟርት፣ በኢየሱስ ክርስቶስ ክፋት፣ በዚህ ነው እንዴ መታወቂያችን? እንዴ ሰው ጥሩ ነገር ሲሰራ አይመሰገንም እንዴ? በግድ አንተ የምትሰራውን ክፋት ጋር መተባበር አለብን እንዴ? ከጨለማ ልጆች ጋር መተባበር አለ እንዴ? የለም። ጨለማ ለጨለማ ነው።